ነው የሚያስቀው። ግን ቆይ ፍቅር እንደዚህ ነው እንዴ? ሁሌ እየተጣላ በልብ መነፋፈቅ ነው? እኔ እኮ መጀመሪያም ጠርጥሬ ነበር። የምን ፍቅር ነው አይደል? ፍቅር ሰውን እንደዚህ የሚያደርግ ከሆነ እንቅልፍ የሚነሳ አልጋ ውስጥ ፍራሽ ውስጥ ቆሞ የሚያሳድር ከሆነ በጣም ከባድ ነው እንዴ። እኔ ደግሞ እወዳታለሁ አላልኩም። በቃ ዝም ብሎ አለ አይደለ? አልፎ አልፎ ውል ትልብኛለች አልከኝ እኮ ዳይመንድ። አፍ ባይናገርም ስለሷ አስታወራ ግን አይኖች ይበራሉ። እኔ እኮ ያው እህት ስለሆንኩኝ የምረዳ ነገር አለ ብዬ ነው እንጂ ልቀልድብህ አስቤ አይደለም። ቆይ ግን እውነት ለመናገር ፍቅር እንደዚህ ነው እንዴ? ሁሉ ጊዜ ከእሷ ጋር ስንገናኝ መበሻሸቅ መናቆር ነው። ልክ ካጠገቤ ዞር ስትል በቃ እሷን ሁሉ ነገር ይናፍቃታል። አረ እንደዚህ ከሆነማ ከባድ ነው፣ በጣም ከባድ ነው። ፍቅር ብዙ መንገድ አለው። አንዳንዴ በመበሻሸቅና በመጣላት ውስጥም ትልቅ ፍቅር አለ። አንተ በግልጽ ባትነግረኝም ውስጣችሁ ግን ፍቅር እንዳለ ይቸባቸዋል። እኔ እንጃ በቃ ግራ ገብቶኛል። መንገድ ላይ አግኝታኝ አንተ ቁም ነገር የለም ብላ ስትናገረኝ የሌለ ነው የምናደዱ። ከዛ ደግሞ ካጠገቤ ስትጠፋ በቃ እሷን ፍለጋ በጣም ይጨንቀኛል። እኔ ግን ምን ይሆንኩ ነው እንዴ? እኔ ግራ ገባኝ እኮ። እሺ ዳይመንድ፣ አሁን ግን መሄድ አለብኝ። አንድ ነገር ልምካር። ሁልጊዜ መጣላት ብቻ ሳይሆን አንዳንዴ ደግሞ ለስለስ እያልክ ያንተን ትክክለኛ ባህሪ ማወቅ አለባት። እሱ እንድታውቅ አድርጋት። ወይ መለስለስ እንኳን አይደለም ለስልሽላት እንደዚህ ራሱ ጓገጭ እያልኩኝ አልቻልኳት እንዴ። ከለሰለስኩላትማ ጭራሽ እንደዚህ አናቴ ላይ ወጣ ትግረኛ ካልጨፈርኩ ነው የምትለኝ። ኩኩሻ እኮ ሴት አይደለችም አይደል? እንዳንቺ መሰለችሽ እንዴ? እሷ እኮ ውስጧ አይወልድ ግድግድዬ ብረት የሚገፉ ጎረምሶች ውስጥ አሉ። አይ ዳይመንድ፣ አንቺ ምን አለበሽ ሳቂ፣ እኛ እንሳቀቃለን። እኔ ምልሽ ቆይ ግን ዛሬ ዴቭ የለም እንዴ? ግዛታችን ላይ መጥተሽ ደቀልሽሳ? ኧረ አለ። እዚህ ብቻን ሳገኝ እኮ እንዳይደብረህ ብዬ ነው። ደግሞ አንተ እንደዚህ መተከስ አይገባም። እሺ፣ መሳቅ መጫወት ነው የሚያምርብህ። እሺ እኔ ውዴት በጣም አመሰግናለሁ። አቡነ ኑሪልኝ በእናትሽ፣ ቀለል አለኝ። እሺ በቃ ቻው ቻው። እሺ ውዴ ቻው። አቤት ሮማኔ፣ ቆንጆ ሻይ ሙች ባለሙያ እኮ ነሽ። እሺ አሹ፣ ሄሉ ያልተመችሽም እንዴ? አሹ እናቱን ነው ሮሚዬ፣ በጣም የሚጣፍጥ ሻይ ነው። እኔ የምለው ግን እትዬ የት ሄደው ነው? አሉ፣ አሁን ይመጣሉ። ሄሉዬ፣ አንቺ ግን ጤንነትሽ እንዴት ነው? አሁን ታሽሎኛል። እድሜ ለእናንተ በሚገባ ተንከባክባችሁኛል። እኛ ምን አደረግን ብለሽ ነው ሄሉዬ? እንደውም እኮ ትንሽ ነው ያደረግነው፣ ከዚህ በላይ ማድረግ ነበር። እናንተ ደግሞ እዚህ ተሰብስባችሁ ምን እንደምትሰሩት? እንደ አሮጊት ቡናና ሻይ እየጠጣችሁ ነው? በቃ ምንም ስራ የላችሁ ማለት ነው? አይ በቃ አንቺ እንደው ቤት ስትገቢ ደግ ነገር ከመናገር ነገር አጣሞ መናገር ነው የሚቀልሽ። ሊዱ፣ እኛ እኮ ቁጭ ያልነው ስራ ጨርሳለሁ። ችግር አለው እንዴ? እኔ እኮ የምናገረው እውነቴን ነው። እዚህ ቁጭ ብላችሁ የምታሳልፉት ጊዜ ስንት ስራ ይሰራበታል። እኔ ለእናንተ ብዬ ነው። አቤት አሁን አንቺ ለእኛ አስበሽ ልብሽ ውልቅ ብሏል። የእኛ ሀሳቢ፣ የእኛ መካሪ፣ የእኛ ዘካሪ። ይኸውልሽ እኛ እኮ ቁጭ ብለን ሻይ እየጠጣን ብናወራ ስራችንን ጨርሰን ነው። አንቺ እስኪ በህይወትሽ አንድ ቁም ነገር ሰርተሻል? ኧረ እባክህ እንደዚህም አትለኝም። አሁን ይህንን ግቢ መጠበቅ ስራ ሆኖ ነው? ሲጀመር የእኛን ስራ ማን ስር ይልናል? ይኸውልሽ ቆይ አንቺ ደግሞ የትኛውን ስራ የምትሰሪው ነው? እንደ ወንድ ጎረምሳ ይኸውልሽ እንደ ቾምቤ ጠዋት ትወጫለሽ፣ ማታ ትገቢያለሽ። የሴት ጎረምሳ። አዎ እስቲ ተቀመጭና ብለሽን ተጫወች። እኔ ልቀመጥ ጭራሽ? ምድረስ ስራ ፈት እኔ ስራ ፈትቼ ነው ከእናንተ ጋር ቁጭ ምለው? አራሹ ቀብራራው የሚይልሽ ባላገሩ። አንቺ እኛን ነው ስራ ፈት አልተዋወቅንም ማለት ነው። በል አሹ አትነሳ። አንተ ከመነሳት በፊት እኔ እወጣለሁ። በሉ መልካም የቡናና ሻይ ጊዜ። ወዴት ሆነና አንቺ ወዴት ነው? አሹ አንተ ደግሞ ተዋት። ባሪያን ታቀል እንዴት ተዋታለሁ? አሁን ብተዋተት እየመጣ እኔን ይተውኛል? አንቺ ምን ሆነሽ ነው? ለምን አትረጋጊም? ቆይ ምንድነው ኩኩሻ? እውልሽ ኩኩሻ፣ አሁን ምንም አይነት የምክር ቃል መስማት አልፈልግም። ሰሚኛለሽ? አንቺም ሂጂ፣ እኔንም ለብቻዬ ተይኝ። ኪንጎ ሊያሳብደኝ ነው ለራሴ። እሺ ቅምጥል፣ እኔም እኮ አንቺ ስሜት ይገባኛል፣ ግን መንገድ ላይ እንደዚህ የተንቦጎቦክሽ መሄድሽ እኮ መፍትሄ አይሆንም። ኧረ እባክሽ። እና ምን እንዳደርግ ነው የምትፈልጊው እንዴ? ቆይ አሁን ለምን ልህሽን ትተሽ ለምን ደውለሽ አታወሪውም? እሺ ቆይ ምን ብዬ ነው የምደውልልህ? የሄድክበት ጉዳይ እንዴት ሆነል ምናምን ብለሽ ነው። ከዛ እንደምታገኘው ንገሪውና ቅጠሪው። ለነገሩ እውነትሽ ነው፣ ደውልለት ይሻላል። አያነሳም እባክሽ። ቅምጥል ደግመሽ ደውያ
ሄሎ ኪንጎ እንዴት ነህ? ላገኝህ እፈልጋለሁ። ምንም አይነት ሰበብ አልፈልግም። አሁኑኑ ነው ላገኝህ የምፈልገው። ምን አለሽ? ስልኩን ጆሮ ላይ ዘጋኩሽ። አረገውም። የምሬ ነው። ያው እንዴ ምን ሆኖ ነው? ቆይ እሱ እኔ እኮ ግርም የሚለኝ የራሱን ጥፋት ለመሸፈን የሚያቀርብልኝ ምክንያት ነው። ይኸውልሽ ቅምጥል፣ ኪንጎ በጣም ተናዶ ሊሆን ስለሚችል ተረጋግተሽ አናግሪው። ይኸውልሽ ኩኩሻ፣ እኔ እኮ ወድጄ አይደለም እንደዚህ የሚሆነው። ኪንጎን በጣም ነው የሚወደው። እሱ ግን እንደ ሚስቱ እንኳን ጊዜ አይሰጠኝም። በቃ እንደ ማንኛውም ሰው ነው የሚያየኝ። እንዴ እሱንማ ተነጋግሮ መፍታት ነው የሚሻለው ቅምጥል። አንቺም እንደዚህ ቶሎ ቱግ ቱግ አትበይ፣ የሆነ መፍትሄ አይጠፋም። እኔ እኮ እሱን ለመረዳት እየሞከርኩ ነው፣ ግን እሱ ምንም አይረዳኝም። በቃ አሁን ታየው፣ አትናደጂ፣ ነይ እንሂድ። ይኸውልሽ አሁን ብቻዬን መሆን ነው የምፈልገው። እሺ? ኧረ እባክሽ። አዎ። እንዴ እኔ ደግሞ ብቻሽ እንድትሆኝ አልፈቅድልሽማ። ሄሉዬ ዛሬ መምጣትሽ በጣም ነው ደስ ያለኝ። ሮሚዬ እኔም እዚህ መጥቼ ስለተጫወትኩኝ በጣም ደስ ብሎኛል። ቤት ውስጥ ከሞል ብዬ ነበርኩ የመጣሁት። እንኳን አሻመጣሽ። ቤት ውስጥ እኮ ብቻ ቁጭ ማለት ይሳለቻል። ግን እንዴት አቤ ጨክኖ ለቀቀሽ? አረ እንዲሁም በጣም ደስ ብሎታል። ሁሌ ቤት ውስጥ ስለምጠብቀው የውጭውንም አየር እንዳይ ይፈልጋል። እሱማ ልክ ነው። ወጣ ወጣ ብሎ ከተማውን መቃኘቱ ጥሩ ነው። ዛሬ ትልቅ እንግዳ መጥቷል። ሄሉዬ እንዴት ነው ትትዬ? ቁጭ ይመስገን። እንዴት ነሽ? ደህና ነሽ? ደህና ነኝ። ጤንነትሽስ እንዴት ነው? እኔ አሁን በጣም ደህና ነኝ፣ ተሽሎኛል። ሄሉዬ እኔ አንድ ቀን እንኳን መጥሽ ሳልጠይቅሽ አንቺ ልትይ መጣሽ አይደል? አረ ችግር የለም እትዬ። ሮማን እኮ እንዳልተመቹት ነግራኛለች። አይጨነቁ። አዎ እትዬ፣ ሆስፒታል እያለች እኮ መሄድ እንዳልቻሉ ነገራታለሁ። እሺ ሮማኔ በየሚበላ ነገር አምጭላት። እዚህማ ከመጣሽ በደንብ ተንከባከበት። አረ እትዬ ሮማን በጣም እየተንከባከበችኝ ነው። አሁን ምንም አያስፈልገኝም። አዎ እትዬ በደንብ እየተንከባከብኳት ነው። ከዚህ ቤት እንዳትወጣ እያረኳት ነው። ጥሩ በቃ። ሮሚ ልጆቹ ቤት ውስጥ የሉም? እንዴት ሄዱ? ፍቅር ከወጣች ቆይታለች። ሊዱ ግን ቅርብ ሰዓት ነው የወጣችሁ። በቃ እነዚህ ልጆች ቤት ውስጥ መቀመጥ ተው አይደለ? ምን ባደርጋቸው ነው የሚሻለው? ስለማልቆጣቸው እኮ ነው እንደዚህ የሚሆኑት። አይ ያው ቤት ውስጥ መቀመጥ እኮ ስላለመዱ ነው። አይ ስለማልናገራቸው ነው እንደዚህ ቀበጡት። ይምጧትና ሁሉንም ነገር እንነጋገራለን። በቃ እሺ፣ ውስጥ የምሰራው ስራ ስላለ በፍጥነት ጨርሼ እመለሳለሁ። አይ የለም ስራውን በኋላ ትጨርሻለሽ። አሁን እዚህ ከሄሉ ጋር ተጫወቱ፣ እኔ ልግባ። እሺ ትዬ፣ አመሰግናለሁ። ሄሉ ስለመጣሽ በጣም ደስ ብሎኛል። ሌላ ጊዜም እየመጣሽ ጠይቅኝ። እሺ? እሺ ችግር የለውም፣ እመጣለሁ ትዬ። ቅምጥል ያ ኪንጎ አይደል እንዴ ወደዚህ እየመጣ ያለው? አዎ። እንዴ ኪንጎ ቆይ አንተ ምን መሆን ነው? እየጠራን ባላየ የምታልፈው ምን ሆነ ነው? ወይ ኩኩሻ ሰላም ነው? እኔ እኮ ብዬ አይደለም ሀሳብ ላይ ሆኜ። ቆይ አንተ ስደውልልህ እንዴት ነው ጆሮ ላይ ስልክ የምትዘጋው? ምን ማለት ነው? ከዛ ደግሞ እዚህ መተህ ታስመስላለህ? አዎ ኪንጎ ምንም ለማስመሰል አትሞክር። ቆይ ቅምጥልን እንደዚህ የማስጨነቅ መብት የሰጠማን ነው? አንተ ዛሬ የት እንደነበርክ ትናገራለህ? ቆይ እናንተ ዛሬ የነበረኝ ነገር በምን ታውቃላችሁ? ታውቂያለሽ? ኢንተርቪው ያመለጠኝና የስራ እድሉ ያመለጠኝ በአንቺ ምክንያት ነው። ጭራሽ አንቺ መተሽ ትጮብኛለሽ። አንቺ ስጠብቅ እኮ ነው የረፈደብኝ። ምን? እኔ ነኝ ጥፋተኛ? አንተ ሰነፍ ሆነህ ስራ ረፈድክና በእኔ ታሳብባለህ እንዴ? አዎ አንቺ ነሽ ጥፋተኛ። ሁልጊዜ አንቺን ሰማ ነው ህይወቴ የሚበላሽ። የትኛው ህይወትክ? ተይኝ በቃ ቅምጥል። እኔ ማንንም ማውራት አልፈልግም። እኔ ነው ተኝ የምትለው? ታውቀዋል። ግን እኔ እኮ ቅምጥል ነኝ። ማንንም ሆኛ እየነገርኩሽ እንዴ። እኔ ማንንም ማውራት አልፈልግም። በቃ ለምንድን ነው የማትሰሚኝ? በጣም አሳፋሪ ሰው ነው። እሺ እየነገርኩሽ እኮ ነው ሮሚ። አቤ ሁሌ ከኔ ጋር ነው። እኔ እኮ ከልጅነታችሁ ጀምሮ ነው ማውቀው ሄሉዬ። አቤ ከዛኔም ጀምሮ ላንቺ ያለው ፍቅር ልዩ ነው። ደስ የሚለው ነገር አሁንም ልቡ አልተቀየረም። አዎ ልቡን አይቀየርብኝ። አንዳንዴ ሳስበው በዚህ ጊዜ እንደዚህ ታማኝና ጥሩ ልብ ያለው ወንድ ማግኘት በጣም ከባድ ነው። በእርግጥ አንቺም ለሱ ትገቢያለሽ፣ የምትገቢ ሴት ነሽ። ይህንን ፍቅር በማካከላችሁ አክብራችሁ ጠብቁት። ልክ ነሽ ሮሚ። እኔም እኮ እሱን ላለማስቀየም የምችለውን ሁሉ አደርጋለሁ። አንዳንድ የሚያደርግልኝ እንክብካቤ ሁላ ህልም ነው የሚመስለኝ ብታይ። ታስታውሻለሽ ሄሉዬ? ያኔ እኮ ቀያችን አንድ ወንድ ሲነካሽ አቤ እንዴት አምባጓሮ እንደሚፈጥር። አሁን ትልቅ ሆኖም ዲያስፖራም ሆኖ አንቺ መጠበቅ አላቁም። ውዬ ሮሚ አታስታውሽኝ። አሁንም ቢሆን እኮ የኔ ጠባቂ ነው። አሁን ከስራ ሲመጣ ታያለሽ፣ እኔ ሳይወስደኝ ወደ ቤት አይገባም። አዎ ግን ደግሞ አሁንም አንቺ ይህንን የምታኮርፊውን ነገር ተይ። ትቻለሁ ሮሚ፣ አታስቢ። ማን? እኔና አንቺ እየተዋወቅን? እውነቴን ነው ሮሚ። አሁን አስተካክያለሁ። ካላመንሽኝ አቤን ጠይቂው። እስቲ ነሻል። የኔን ታየውና ቆይ አንቺ ጋር ምን አዲስ ነገር አለ?
ምንም ሄሉዬ፣ ተመሳሳይ ነው። ምን ይኖራል ብለሽ ነው? አሹ ምን? አንቺ ደግሞ እንዳልገባሽ አትሁኝ። እስኪ ንገሪኝ። አቤት ሄሉ፣ ለወሬ ያለሽ ነገር ስማ። እሰይ እንኳን ሆንኩኝ። ያንቺንና ያሹን ወሬ ለመስማት ወሬኛ ካስባለኝ እንኳን ሆንኩኝ። አሁን የምትነግሪኝ ከሆነ ንገሪኝ፣ አለበለዚያ ግን እሱን ነው የምጠይቀው። እንዴ ማንን? አሹን ነው። ሄሉዬ አታደርጊው። አደርገዋለሁ ስልሽ ይህ ሰውዬ ግን ቆይ ምን አይነት እብድ ነው? ቆይ ከመሬት ተነስቶ ዝም ብሎ ሰው ማታት አለ? ግን ያቺ ተረገመች ነበር ላይ እዩትዬ። ኦ ማይ ጋድ ምን ሆነክ ነው? አይንህን ማን ነው እንደዚህ ያደረገ? ሊዱ እባክሽ ዝም በይ። ሰምኛለሽ? እዚህ መተሽ ማስመሰል አይጠበቅብሽም። ወንድምሽ ዴፍ መንገድ ላይ አግኝቶ እንዳደረገ በደንብ ታውቂያለሽ። እንዴ ኧረ እኔ ምንም የማውቀው ነገር የለም። እኔና አዴን አንድ ላይ ስላገኘሽን እያስፈራረሽኝ አልነበር? አየው አጉል ጥርጣሬሽን ነገርሽው። ይሄ ተፈጠረ እና እኔ ምን አዲስ ነገር ተናገርኩኝ? እኔ ወንድሜ መጥቶ ይደበድባል ብዬ አላሰብኩም። ሊዲያ ቆይ ምን አይነት ስነ ምግባር የሌለሽ ልጅ ነሽ? በሰዎች ህይወት መጫወት ይሄን ያክል ነው የሚያስደስትሽ? ነው በሰው መጫወት ብዙ አያዝናናኝም፣ ግን ካንተ ጋር ሰውን ደስ ይለኛል። አሁኑኑ ከዚህ ቢሮ ውጭልኝ። እንዴ ምን አደረግኩኝ? እኔ ስለወደድኩ ነው? ቆይ ተመቸኝ ስላልኩ ነው እንዴ? ይኸውልሽ አሁን በሚገባ ስሚኝ። አንቺ በፍጹም እኔን አትወጂኝም። አሁን አንቺ ያልሽው ነገር ፍቅር ሳይሆን ከሩታ ጋር እልህና እሷን ማናደድ ነው። ለዛ ነው እንዴት ከተልሽኝ ያለሽው? ምን እኔና ሩታ? እኔ እኮ ዩቲዬ ከልቤ ነው የምወድህ። እሷ በሌለችበት ደግሞ ስሟን አታንሳ። ዝም በይ። አሁን ምንም ነገር እንዳታወሪ። አሁን ከፊት ዞር በይና ውጭልኝ። እሺ ከፈለክ እወጣልሃለሁ። የኔ ፍቅር ግን እልህና የውሸት እንዳልሆነ በጊዜ ሂደት ይገባሃል። ወንድሜ መጥቶ ነገሮችን ላበላሸው ደግሞ እኔ እኮ ተጠያቂ አይደለሁም። አሳሚም እንዴ? በቃ ላይሽ አልፈልግም። ኦኬ ባይ። አባቴ አንተ ብትኖር ኖሮ እኮ ማንም ከመሬት እየተነሳ አይናገረኝም ነበረ። ማንም እንደዚህ ያስከፋኝም። አንተን ካጣሁ በኋላ ነው ሁሉ ነገር የተቀየረው። ያ ሀቢብቲ የኔ ቆንጆ ምንድነው የሚያስለቅስሽ? ያንቺ ማልቀስ ማለት እኮ ለኔ በጣም ከባድ እኮ ነው። ማን አንተ ደግሞ? አንቺ እኮ ቆንጆና ጮል ሴት እኮ ነሽ። ምንም አታስቢ። መለኛው ካለ እኔ ካለው ነገር ፊክስ ነው። ለመሆኑ ስምሽ ማን ነው? አንተ ሰውዬ ያማል ጤነኛ አይደለም እንዴ? ምንድነው የምታወራው? ዝም ብለህ ትለፈልፋለህ እንዴ? ሰማኛለህ? እኔ ብቻዬን መሆን ፈልጌ ነው እሺ እዚህ የመጣሁት። አንተ ግን እኔ ላይ ሙድ እያስክ ነው ያለው። አሁን ካጠገብ ይዘርበል ለነገሩ ነው የገባው ሲያስጠላ። እቺማ ሴት አይደለችም፣ አንበሳ እኮ ነች። አሊባባ ይሙት ቆሌን እኮ ነው የገፈፈችው። እንዴ ቆንጆ ሀቢቲ፣ አቤት! ይሄ ጥፍርማ እዚህ አይደለም ዱባይ ነበር ካሊፋ ላይ እማ። የኔ ቆንጆ እንትን መድብልሽ ልከስከስ። ችማ በጣም እኮ ነው የምታምረው። አሊባባ ይሙት ዛሬ ድል ነው የቀና። በሆነ መንገድ ዛሬ ወደ ቤቴ ማስገባት አለብኝ። ቆይ እዚህ ሰፈር ቀድሜ መምጣት ነበረብኝ ማለት ነው እንዴ? እዛ አረብ ሀገር ስባዝን ለካ እንደዚህ አይነትም አሪፍ ቆንጆ ሴት አለ ማለት ነው። እቺ ልጅማ መከታተል አለብኝ። ውለታዋን ባወሳ እወዳለሁ፣ ደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ልጇን ትወዳለች፣ ከራሷ አስመልጣ ልጇን ትወዳለች፣ ከራሷ አስመልጣ ልጇን ትወዳለች። እምዬ መቼውን ሞልቶልኝ የእጅ ዓይንሽን የማየው? መቼውን እናቴ ማሳረፍሽ? ማነው? እንደው እረፍት የሌለበት ቤት፣ ቁጭ ብሎ መተከዝ እንኳን መቆዘም የማይቻልበት ቤት። አሁን ቆይ በሩ እንዴት ነው እንዲህ የሚደበድቡት? ኧረ መጣሁ። አሹዬ አንተ ነህ እንዴ?
ሶሪ አሹዬ፣ በሩ ሳልሰብረው አልቀረም። ቼክ አድርገው። የልጅነት ጓዴ፣ እኔ እኮ ሌላ ሰው መስሎኝ እኮ ተበሳጭቼ ነበር። ምንድን ነው ስራ አለቀ እንዴ? አዎ አሹዬ፣ ከስራ እኮ የተመለስኩኝ ነው። እግረ መንገድ ሄሉን ስራት ብዬ ነው። አይደችም አለች አይደል? አይ አለች አለች፣ ያንተ አበባ አለች። ሄሉዬ ሄሉዬ ሄሉ የኔ እናት መጣች። አቡ መጣ እንዴ? ተዘጋጅቼ እየጠበቅኩ ነበር። አዎ የኔ ቆንጆ መጣሁ እኮ። ከአሹ ጋር ትንሽ ወሬ ይዘን ነበረ። በቃ አሁን እንሂድ። አሹዬ፣ ስለ ሁሉም ነገር በጣም አመሰግናለሁ። ዛሬ በጣም ደስተኛ ሆኜ ነበረ። ሄሉዬዋ፣ እኔም ቢሆን ደስ ብሎኛል። ሮማኔም ደስተኛ ናት። ይኸውልሽ እንደዚህ ነጻ ስትሆኚ እየመጣሽ ጠይቂኝሽ። ምን መሰለሽ ማይንድሽ ሪፍሬሽ ያደርጋል። የአእምሮ ስነ ልቦና ማለት ነው። እሺ በቃ ሰላም። እሺ እንመጣለን። እሺ ቻው። በቃ እያያችሁ እሺ እሺ። ዘሮድ ኢዝ ቬሪ ጉድ ይላሉ ፈረንጆች። መንገዱ ቁልቁለታማና ዳገታማ ነው፣ ቢሆንም ተስፋ እንዳቆርጡ ማለት ነው። አቤት አድለው እንደዚህ ይዞራል። የኔዋ በወንድምነት የውና ጉድ ልታደርገኝ ነው። አይዞት አባባኔ፣ አይዞት ይማሱ፣ አይዞት ይኸው እግዚአብሔር ይባርክሽ። እድሜና በሽታ እኮ ተጫወተብኝ። እባክሽ እኔ ልጅ እዛች ጫፍ ቃነች ቤቴ፣ እዛች ካለች ካደረሽኝ ሌላ ማስቸግርሽ ነገር የለም። ችግር የለውም አባባ፣ እኔ አደርሶታለሁ። ቀስ ብለን እንሂድ። አንደርስም እንዴ? በጣም ርቀናል። በዛ ላይ ደግሞ እየመሸ ነው። አይዞሽ እኔ ልጅ፣ ለእንደን አይነት ጎዳና ሽማግሌ እዚህ ነው መኖሪያችን። ግን እኮ ለእንደርሱ አይነት ሰው እንደዚህ አይነት መኖሪያ አይገባም ነበር። በጣም ያስፈራል። ቅድም የመታኝ እጅ አሁን እጄ ላይ ወድቋል።